አዲስ አበባ ዩኒቨርሲቲ አርት ነው የተመረኩት። እናቴ ጉልት ሰርታ አባቴ ደግሞ በቻለው አቅም የቀን ስራ ሰርቶ ነው ያሳደገኝ። ግዴታ ኃላፊነት መውሰድ ስላለብኝ ቤት ገባሁ። እኔ እኮ ዳይሬክተርም ደራሲም ነኝ ነው ሲል ይሁን ደስ አለኝ። ፊልም ላይ ያሰራሽ ማለት ነው? እሺ የመጀመሪያው ፊልም አለ። እሱን ፊልም ካስት አድርጌሻለሁ አይነት ነገር አለኝ። ምን ያክል አጥንቼ እዛ ደረጃ እንደደረስኩ እንደተመረቅኩ በደንብ ታውቀዋለች እና ደስ አለኝ በሰዓቱ። ሶስት ተደሰቱ ማለት እዱ የተረጋጋነት እንዳልኩሽ የሆነ ነገር እንደተፈጠረ ገብቶኛል እና በቃ ጠዋት ስነሳ ሰውነቴን ሁሉ ማንቀሳቀስ አቅቶኝ ነበር። አልጋው ደም በደም ነው። ሌላ አቀመጣለሁ። ምን አልተከየፍሽብኝ ማለት ነው? አልወደድሽኝም? ቆያ አውሪኛ ማሪ። አሁን እኔ ይሄን የመሰለ ገላት አይደለም። ነይ እዛሽ ጋር ነች። እሺ እና በደንብ ነው። ደስ ይለኛልና ነይ ቆንጆ። ስክሪፕቱን ትወስጃለሽ፣ ታነቢዋለሽ። ከፈለግሽ በቴሌግራም ላይ ልክልሻለሁ። ሙከራ ምናምን ሳይሆን አንቺን ማለት እኔ በየሲኒማ ቤቱ ባነር ላይ አንቺ ካልተለጠፍሽ ወንድ አይደለው። ተመልሰን እዛው እንሂድና ደስ ይላል። ስለዚህ ሞቅ ብሏል አይደል? ያ ሞቅ አንቺ አጠፋለሁ። እኔ ገንዘብ ልስጥሽ። ሰማኛለህ አንድ? እሺ ይሄን ቃታ አስበዋለሁ። ቶሎ በል። ሰላም ጤና ይስጥልን ውድ የጨረፍታ ቤተሰቦቼ እንደምን አላችሁ? አንድ እህታችን ማለት የኔ የቅርብ ጓደኝ እህት ናትና በጣም ብዙ መከራና ስቃይ ያሳለፈች ሴት ናት። በህይወቷ ፈተና ሳይበግራት ለኔ በነገራችሁ ላይ ቤተሰቦቼ ጀግና ሴት ናት። ጥበብን ተጠቅሞ የሚያበላሽ ቆሻሻ የሆነ ሰው አለ። እሱን አንቺ ነሽ ሀና፣ ጋዜጠኛ ነሽ፣ አንቺ ነሽ የምትይዥልን፣ አንቺ ነሽ መፍትሄ የምትሰጭን፣ አንቺ ነሽ ለሴቶች የምትደርሽላቸው። ምክንያቱም ብዙ ሴቶች አሉ በጣም በየቤታቸው ታፍነው ያሉ ሴቶች አሉና የነዛን ሴቶችን ባምታብሹ አንቺ ነሽ። አንቺ ከጎናችን ካለሽ ማንንም እየሰማን አይደለም። እኔ ልሳማ አልችልም። ስለዚህ እኔ ብቻ አይደለሁም ከጀርባዎቼ ብዙ ሴቶች አሉ። አንቺ ደግሞ እንደ ሴት ጋዜጠኝነትሽ ሴትነትሽን ተጠቅመሽ መያዝ ያለብሽን ወንጀለኛ ይዘሽ ለፍርድ አቅርቢልን ብላ ወደ ቤቷ ጋብዛኛለችና ወደ ቤተሰቦቼ በጣም እኔ አሁን ማውራት አልፈልግም። በዚህ ሰዓት እኔ አላቅም አይምሮዬን ሁሉ ያመመኝ ነው። የነገረችኝ ነገር እዚህ ጋር አብረን ከሷ ጋር ሆነን ስንጨዋወት ታዩናላችሁ ማለት ነው። ምክንያቱም ብዙ ነገር ስላለችኝ ለኔ ለጭንቅላቴ ራሱ መሸከም የሚያቃተኝ ሴት ነኝ። እንደ ሴትነቴ ደግሞ እንዴት ይሄን ጥበብ ይሄንን ጥሩ ነገር ተጠቅሞ ሰውን ነገር የነገን ሴቶችን ጀግና አድርጎ ተዋናይ አድርጎ እንደማስቀጠል የተበላሹ ነገሮች ከሱ የማይጠበቅ ነገሮች እያደረገ የስንቱን ህይወት እንዳበላሸ ማንም አያውቅምና እቺ ጀግና ሴት ግን ከሁሉም ቀድማ ለኔ አንቺ ጋዜጠኛ ነሽ፣ ታይዋለሽ፣ ታገኘዋለሽ፣ ሴትነትሽን ተጠቅመሽ አንቺ በዘዴ በሲስተም ይሄ ሰውዬ ለፍርድ አቅርቢልኝ እና በጣም እያለቀሰች ሁሉ ነው የነገረችኝና አንደኛ እኔ በቅርበት ህይወቷን አውቀዋለሁ። ምን አይነት ኑሮ እንደምትኖር ቤተሰቦቿ እንዴት እንደምታስተዳድር በብዙ ፈተናና መከራ ያለፈች ሴት ናት። ለኔ ጀግና ናት እና ቤተሰቦቼ አብሮናታችሁ አይለየኝ እላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ምክንያቱም እናንተ ስትከተሉኝ ነው እኔ የእናንተ ብርታት የእናንተ ጥንካሬ አይዞሽ ስትሉኝ ጀግና ስትሉኝ የዛኔ የኔ ጀግንነትና የኔ ብርታት በእናንተ እጅ ውስጥ ነው ያለውና እናንተ እንድትረዱኝ እናንተ ከጎኔ እንድትሆኑ እፈልጋለሁ። ከልጅቷ ቤት ሄደን ምን እንደምትል ታሪኳን እንሰማለን። እስከዛ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ ውድ ቤተሰቦቼ አሁን ወደ እህታችን ቤት መተናል። እንዳልኳችሁ ቅድም ቤቴ ልጋብዛችሁ፣ ታሪኬን ላካፍላችሁ፣ ይሄንን ወንጀለኛ ሰው ያዥልኝ መስዋዕትነት ከፍለሽም ቢሆን ብላ ቅድም እንዳወራችሁ ብላ ስለነገረችኝ እህቴ አሁን እህቴ ቤት ነኝ ያለሁት። ስለዚህ እህታችን ምን እንደምትለን አብረን እንሰማለን ማለት ነው። ውድ ቤተሰቦቼ አብራችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁን እንደምትቆዩ ተስፋ አደርጋለሁ። እሺ እህቴ እንዴት ነሽ? እኔ ስምሽን አውቃለሁ። ለተመልካቾቼ ስምሽን እንድታስተዋውቂልኝ እፈልጋለሁ እናቴ። ማን ልበል ስምሽን? ስሜ ኤደን እባላለሁ። እሺ ኤዱዬ፣ ኤዱ እንዴት ነው? ከየት ነው? ትውልዱ የት ነው? ስራዋስ ኤደን ማን ነች የሚለው እኔ በደንብ አውቅሻለሁ፣ ግን ለተመልካቾቻችን ብታብራሪልኝ ደስ ይለኛል።
ቅድምም እንዳወራሁሽ ተወልጄ ያደግኩት አዲስ አበባ ነው። ያው ስራዬን ደግሞ ይሄ ነው የሚባል ስራ በተለይ ካሜራ ፊት የሚወራ ስራ አይደለም። ማለት አንቺም ታውቂዋለሽ፣ አፌን ሞልቼ የማወራው ስራ አይደለም፣ አንገቴን ደፍቼ የምናገርበት እንጂ። ብቻ ግን በዚህ አጋጣሚ ላንቺ መግለጽ የምፈልገው ፍቅሬንም ክብሬንም ነው። በጣም አከብርሻለሁ። ለብዙዎቹም ትረሻለሽ ብዬ አስባለሁ። በነገራችን ላይ ውድ ቤተሰቦቼ በጣም ጀግና ሴት ናት። ይሄ ልታፍሪበት አይገባም። እኔ ባየኋት እኔ በቅርበት በደንብ አውቃታለሁ። የጓደኛዬ የት ናት፣ ቤተሰብ ነኝ ማለት ይቻላል። ግን እኔ ላንቺ ቅድም እየተናገርኩ ነበር ለቤተሰቦቼ፣ በጣም ጀግና ሴት ነች። የምታፍሪበት ነገር አይኖርም። ሴት ልጅ አማራጭ ስታጣ ብዙ ነገሮች ምርጫ ስታጣ ነው ከእንደዚህ አይነት ነገር ውስጥ የምትገባው። በደንብ ለቤተሰቦቼ ደግሞ አብራርተሽ ብትነግሪልኝ ደስ ይለኛል። እኔ በደንብ አውቃለሁ ስራሽንም እንዴት እንደምትኖሪም በደንብ ስለማቅ ለቤተሰቦቼ ኦኬ፣ ችግር የለም። ያው ስራሽ የሚበረታታም ነው። ወንጀሎች፣ መጥፎ ነገሮች በበዙበት ሰዓት አንቺ ሰውን ለመርዳት ሁልጊዜም ዝግጁ ስለሆንሽና በምታስፈልጊኝ ሰዓት እዚህ ስለተገኘሽ በጣም አመሰግናለሁ። ምናልባት ከዚህ በኋላ የሚገጥመኝን ነገር አላውቅም፣ ነገር ግን ባደረኩት ነገር አልጸጸትም። በተለይ ደግሞ ላንቺ በመናገሬ ግን ደግሞ እንዳጠቃላይ ራስሽን ችግር ውስጥ ከተሽ ራስሽን ችግር ውስጥ ጥለሽ እዚህ ስለተገኘሽ አመሰግናለሁ። ያው በአጋጣሚዎች መግለጽ ስለፈለኩ ነው። ሄዱዬ እኔም አመሰግናለሁ። አንድ የምታውቂልኝ ነገር ደግሞ ቤተሰቦቼ፣ እኔ ከካሜራ ጀርባ እንደምታያቸው እነዛ ሁሉ ሰዎች ከጎናችን ናቸው። ለኔም ላንቺም እኔ መስዋዕትነት መክፈል ያለብኝን ነገር እከፍላለሁ። ምንም ደግሞ እንደማይደርስብሽ ቃል እገባልሻለሁ። በተመልካቾች ፊት ምንም ነገር አይደርስብሽም። ሪላክስ ሆነሽ አውሪኝ። በደንብ ታሪኮቹን አብራርተሽ ለቤተሰቦች አስረጅልኝ። ድምጽሽን ከፍ አድርገሽ ሄዱዬ፣ ምንም አይደርስብሽም። እኔ ሙሉ እንኳን ያን ያህል አሁን ላይ የሚያጓጓ ህይወት የለኝም። ድንገት ግን ቢደርስብኝ ላንቺ አደራ ማለት የምፈልገው ቤተሰቦቼ ነው። ከዛ ውጭ ባለ ነገር ለሚደርስብኝ ለእያንዳንዱ ነገር አምኜበት ነው የማደርገው። ምንም አይደርስብሽም። እኔ ደግሞ ሙሉ ዋስትናውን ሙሉ ነገሯን እኔ ባንቺ ህይወት እኔ ዋስትና ወስዳለሁ። ምክንያቱም እዚህ ጋር የቆሙት ሰዎች አንቺን ለመጠበቅ አንቺን እንዳንቺ አይነትን ሴቶች በጣም በብዙ መከራና ስቃይ ያሉትን ሴቶች ለመታደግና ጥሩ ህይወት እንዲኖራቸው ከእንደነዚህ አይነት ቃፋፊ ሰዎች ደግሞ እንዲታደጉ ነው እነዚህ ሰዎች የቆሙት። ስለዚህ ምንም አይደርስብሽም፣ ምንም ሊደርስብሽ አይችልም። ይሄን ለኔ ሙሉ ለሙሉ በእኔ ተማመኝ። አሁን ታሪክሽን አካፊን የሚሉት ያው ቅድምም እንዳልኩሽ ከተወለድኩበት አካባቢ ጀምርልሽ አዲስ አበባ ነው ተወልጄ ያደግኩት። አዲስ አበባ ዩኒቨርሲቲ አርት ነው የተመረኩት። ቤተሰቦቼ ለኔ ያው አንቺም እንደምታውቂው እናቴ ጉልት ሰርታ አባቴ ደግሞ በቻለው አቅም የቀን ስራ ሰርቶ ነው ያሳደገኝ እዚህ እስከምንደርስ ድረስ። ያው በእግዚአብሔር ፍቃድም ይሄ ቤት አለን። ያው ያ ነገር ሲሆን ደግሞ እኛ ቋሚ አይደለንም ህይወት ላይ እናድጋለን፣ እናረጃለን አይደል የሚባለው። እነሱ ደግሞ ያው ቋሚ ስራም ስላልነበራቸው መስራት የነበረባቸው ጊዜ አልነበረም። ምክንያቱም ጉልበትሽ ሲደክም አይደለም ወጥሽ የቀን ስራ ለመስራትና ለመኖር ማለት ውሃ ለማንሳት እንኳን የሚከብድሽ ሰዓት ነው። ያን ሰዓት ላይ እኔ ምንም አማራጭ አጣሁ። ማለት አማራጭ አልነበረኝም። አንድ ያልነገርኩሽ ነገር ደግሞ መጀመሪያ ላይ ያው በአርት ነው የተመረኩ ይሻላል። ጎበዝ ተማሪው ነበርኩ። ለአርት በጣም ፍቅሩ ነበረኝ። እዛ ለመግባት ምን ወጥሬ ያጠናኝ ነበረው። ከመታሰቢው በላይ በጣም ብዙ ሰዎች ታውቂያለሽ፣ አዲስ አበባ ዩኒቨርሲቲ በጣም አርቲስቶች ይመጣሉ፣ ዳይሬክተሮች፣ ተዋናዮች ይመጣሉ። በመጡ ቁጥር ትልቅ ድርጅት የምትደርስ ልጅ ናት፣ መስራት ያለባት ልጅ ናት። የትኛውም ሰው መጥቶ ያን ነበረ የሚለኝ። እንደተመረኩ እንዳልኩሽ አንድም እህቶች ሲሰቃዩ ቤተሰቦችም ደግሞ ቁጭ ብለው በዛ እድሜያቸው የልጆቻቸውን ስቃይ ማየት እንደሌለባቸው ተሰማኝ። ወጥቼ ስራ ፈለኩ። ያው ከተመረቅሽ በኋላ ስራ እንደሌለ ታውቂዋለሽ፣ መቼም ትረጅኛለሽ። ምንም ላገኝ አልቻልኩም። ብዙ ሞከርኩኝ፣ ላገኝ አልቻልኩም።
እና የነበረኝ አንድና አንድ አማራጭ ያው ሴትም አይደለው አማራጭ ስታጭ አንዳንዴ የማይሆን ውሳኔዎችን ትወስኛለሽ። ግዴታ ኃላፊነት መውሰድ ስላለብኝ ዌተር ገባሁ። ስሜቱ ደህና አይደለም፣ ተረጅኛለሽ። ደስ የማይል ፊሊንግ አለው፣ ብዙ ግልምጫ አለው። ያንን ሁሉ ነገር ተቋቁሜ ወደዛ ስራ ገባሁ። ይሄን ያህል ገንዘብ ካገኘሁ ቤተሰቦቼን ዘና አድርጌ ማኖር ከቻልኩ፣ እህቶቼን ካስተማርኩ፣ ከሰው በታች እንዲሆኑ ካላደረግኩ፣ ትናንትና ለኔ ብለው የቀን ስራ ሰርተው ጉልበታቸው መስዋዕትነት ላደረጉልኝ ቤተሰቦች እኔ እነሱን ማኖር ከቻልኩ የኔ ክብር ነው የሚቀረው። ስለዚህ በቃ ብዬ ነበር የተስማማሁበት። ዌተሩ ያው ስራ ያን ያህል 100 ብር ለ100 ብር መልቀሙ እህቶቼን ቤተሰቦቼን ማኖሩ ለኔ ከባዱ ነው። ካሸር ገባሁ ትልቅ ሆቴል ፈልጌ እና እዛ በገባሁ ጊዜ ደሞዙም አሪፍ ነው። ያው ለቤተሰቦቼም ጥሩ ያኖራል ብዬ አሰብኩኝ። ያው ህልሜን በወደውም አርቱ ላይ መቆየቱን ብፈልገውም አማራጭ ስላልነበረኝ ግዴታ ካሸሩን መስራት ነበረብኝ። ያው ብር ይጎልብሻል፣ ብዙ ነገር አለ። ከዌተሩ የካሸሩ ብር ትንሽ ይሻላል። ብሩ ግን ያው ይጎልብሻል ምናምን። ያው አንዳንዴ ዌተሮች ጋር በትብብር ምናምን ተጋግዘን እንሞላዋለን ብዙ ጊዜ። ያ ነገር አለ። ስራ ሲበዛ ምናምን አዳር ካለም አንድ ቀን ሙሉ ቀን ነው የምንሰራው። አንድ ቀን ረፍት፣ አንድ ቀን ሙሉ ቀን፣ አንድ ቀን አድረሽ ማለት ነው። እና እንደዛ መስራት ጀመርኩኝ እና እሱ እንዳጋጣሚ ቅድም በቴሌግራም እንዳወራሁሽ እሱን እንትን ማለት ጀመርኩኝ። ይመጣል ምናምን እንዲሁ አየዋለሁ ጊዜ ኮስተር ያለ ነው፣ ትቡን ይዘው ይጠጣል ምናምን ተርበብ ያለ ምናምን ነገር በቃ ሁሉም ዌተሮች በቃ ልክ እሱ ሲመጣ ማሽቃበጥ ነው ስራቸው ነው። ቲፕ ይሰጣቸዋል ማለት እና የሆነ ቀን ላይ ጠራኝ። ታውቂያለሽ ደግሞ ካሸር ሄዶ መውራት አይችልም ከስተመር። ከበደኝ። የሚፈቀድበት ቤትም አለ እኛ ጋር ይቻላል። ከዛ አይቻልም አይነት ነገር በምልክት ስሰጠው ሄደና አወራው ድምፅ አይነት ነገር ብሎ ማናጀሩ ይጃለኝ ተፈቀደልሽ? እንዴት ፈቀደለት? የሆነ ስሜት አለ። እንዴት ሊፈቅድለት ቻለ? ሄድኩኝ አቤት ምናምን ነገር ስለው ሰላም አለኝ። በጣም ቆንጆ ነሽ ምናምን አለኝ። አመሰግናለሁ ምናምን አልኩት። ከዛ እንዴት ወደዚህ ስራ ገባሽ ምናምን ነገር አለኝ። ያስታውቃል ባለሀብት እንደሆነ ልክ ከዌተሮች ትረጃለሽ። ሲያሽቀብ መቼም ላለው ነው ብዙ ጊዜ ቲፕ ለሚሰጣቸው። ያው ወደዚህ ስራ የገባሁት አዲስ አበባ ዩኒቨርሲቲ እንደተመረኩ ነው ብዬ ታሪኬ ነገርኩት። አለኝ ምንድነው የተማርሽው ምናምን ሲለኝ ነገርኩት። በአርት ነው የተመረኩት ምናምን ነገር ስለው የምርሽ ነው ምናምን አለኝ። እኔ እኮ ዳይሬክተርም ደራሲም ነኝ ነው ሲል የሆነ ደስ አለኝ። ምክንያቱም አጋጣሚ የሚያመጣው ፍላጎት ስላለሽ እንዴት ብዬ ነው ያሰብኩት። ከዛ በቃ ማውራት ጀመርን ምናምን እንትኑ ጋር የትንሽ ኮኔክት አለው ማናጀሩ ጋር እና ብር ምናምን ይሰጠዋል ምናምን ነገር እና የሆነ ሰዓት ላይ ለምን እኔ ጋር ስራ አሰሪም እስክሪብት ማጥራት አለብን ፊልም ሊያሰራሽ ማለት ነው። እሺ የመጀመሪያው ፊልም አለ። እሱን ፊልም ካስት አድርጌሻለሁ አይነት ነገር አለኝ። በቃ ደስታዬን አልቻልኩትም ነው የምልሽ። በቃ አልሜ ላይ ገባው። በቃ ተሳካልኝ። በቃ ማለት ደስ አለኝ። ማለት የሆነ ነገር ላይ መረጋጋት አለ። እኔ ጋር አልተረጋጋም። ምናልባት ከኔ የሚቀየረው ካሸራ አለ አይደል? እሱን ሄጄ ተተካልኝ ማለት ይችል ነበር። ጥሩ ገንዘብ እንከፍልሻለሁ ስላለኝ በቃ ማለት ነይና የዛን ቀን ይሄ እንደ ቀብድ ነገር ሰጥሻለሁ ስላለኝ እሺ ያልኩት ባንዳፍ ቤት መጣሽ ነው ምናምን መናጠነው ሲልኝሽ እዛን እንዳለው ፍላጎት ስላለሽ ማለት ነው። እንደዚህ ያ
ከዛ ሄድኩ ማናጀሩ ጋር ቀጥ ብዬ ጠዋት በስልክ ሳወራው ነይ በአካልና እናወራለን። ማናጀሩ ያውቃል ታሪኬን ሁሉ ነው። አቤት ምናምን ምንድን ነው ያልሽኝ? ምን ተገኘ? ተመልሰሽ ብትመጪ እኮ አላስገባሽም አለኝ። አታስገባኝ፣ በቃ እኔ መልቀቅ ፈልጋለሁ፣ ስራው ሰልችቶኛል፣ ስለዚህ ሁሉ ጊዜ አመሰግናለሁ አልኩት። ተይ አለኝ። አይ አልኩት፣ ችግርሽን ስለሚያውቅ ችግሬን ያውቃል። ይሄ ተፈጥሮ እንደዚህ ሆኖ በዚህ ገብቶ አላልኩም። በቃ የተሻለ ነገር አግኝቻለሁ፣ አልፈልግም አልኩት። እሺ አለኝ። ወጣሁ። ደሞዜን አስቦ ሰጠኝ። ያኛውን ካሸር ጠራው። ደሞዜን አስቦ ሰጠኝ። ወጣሁ እና ልክ እንደ አሁን ዛሬ ነው እንደ ጎዳና የተፈታተነው። እናቴ በነጋታው ልጄ ዛሬ ስራ የለም እንዴ ያለችኝ። ትላንትም አለች ስራ የለም እንደምትችል ስለምታውቅ ነው ጥያቄ አሁን አንዳንድ ቀን ነው እረፍቴ ነው ያልኩት። አንድ ቀን ሰራለሁ። ትላንትም አለች ዛሬም አትሄጂም ስራ የለም ስትለኝ ለቀቅኩ እኮ አልኳት። ለምን እንደዚህ እኮ ምናምን ብዬ ደስ ብሎኝ ነገርኳት በኮንፊደንስ። ቤታችን ጋር እንዳየሽው ትልቅ ስላድን አለ። ያው ስትመጪ ሲስተር ጋር ስለምትል ድፍት ብላ ልጄ ተመስገን እዚህ ስራ ላይ ገባችልኝ። ህልሟ ላይ ለኛ ነው እስከዛሬ ዝቅ ያለችው። ተመስገን ስትል ሳይ በቃ አልቻልኩም ማለት እናቴ ያህል ነው ወይ በእኔ ምክንያት የተጎዳችው የሚለው ነገር አለ ማለት ያን ያህል ነው ሀሳቤውን ቁባት። ግን ለህልሜ ምን ያክል እንደምሞት ምን ያክል አጥንቼ እዛ ደረጃ እንደደረስኩ እንደተመረቅኩ በደንብ ታውቀዋለች። እና ደስ አለኝ በሰዓቱ። እሷ ስትደሰት ማየት ሄዱ እየተረጋጋ እናቴ ያው መንጋት አይቀርም ነጋ። እኔም ደግሞ ቀሚስ አጭር ቀሚስ ነው ነገር ለብሰሽ ነው ብሎ ባለችኝ ገንዘብ አንድ 4 ምናምን ቀሚስ ገዝቼ ነው። አጭር ቀሚስ ነው ያሉት። አጭር ቀሚስ እሱ የነገርሽኝ ደግሞ እሱ የሚፈልገው በጣም አለባበስ በጣም አስቀያሚ የሆነ አለባበስ ነው ብለሽ ነበር። እሺ ሲስተር እስኪ ነው ያጭልኝ ከገዛዋቸው እሷ ናት ያጋዛችኝ። ነግሬያታለሁ ሁሉንም ነገር። ከሷ ምንም አልደባበቅ ነው። ረዘም ያለው መርጣ ይሄን ልብሽ ነው እንጂ አታውቂም ይሄን እንኳን አላለኝም ያለኝኝ ነው ብዬ ነው ማሳየዋት። ሲስተር ግን ትንሽ እንትን አላላትም ማለት እንደዛ ያለ ልብስ ለብሰሽ አታውቂም። ካራክተሩ ቢሆንስ ብለን ያሰብነው ካራክተሩ ቢሆንስ አይነት ነገር ነበር የተሰማው። አንቺ ስራውን ስለምታውቂው አርት ውስጥ ስለነበርሽበት ያንን በፈለገው አይነት ነገር ለብሽ ሊድ በጣለኝ ቢሆንስ ምናልባት። እሺ ሄድኩ። ያው በመኪናው ተቀበለኝ። ሄድኩ። ወረድን። ቤቱ ደረሰን። እሺ እኔ በእኔ ቤት በቃ ዘንጬ ምናምን መሄዴ ነው አምሮብኝ። ሄድን። ቤቱ በጣም ያምራል ምናምን ገባን። ቆለፈው። ልክ እንደገባው ቆለፈው። በውስጥ የተፈጠረ አይነት ስሜት ይሰማሻል? አዎ ማለት ለምን ቆለፈው? አንዳንዴ ልብሽ የሚልሽ ነገር እውነት ነው። አይምሮዬ ደግሞ ልቤን ታገለኝ። ይህ ሁሉ ነገር ለምን ያደርግልሻል ማለት አላውቅም። ያ ሁሉ ነገር ያደርጋል ብዬ አላስብም። እሺ እና አይ የተሳሳትሽ ነው ልክ አይደለም ብዬ ህሊናዬን ገታ አደረኩት። ከዛ ቁጭ ብለን ካልበላሽ ነው ምን አለኝ። አረ ወደ ስራ እንግባ። በልቻለሁ። አልበላሁም። ጉጉትሽ እዛ አርቱ ላይ ነው ቶሎ መስራትና ቶሎ እዛ ቦታ ላይ መግባት ነው የምትፈልጊው? እሺ በልቻለሁ። አይ መብላት አለብሽ አለኝ። ከዛ የሆነ ኬካዊ ነገር አስመጥቶ ነበረ። እሺ እዛው ያገኘሁት እንዴት ሸፈነ ነው ማለት ነው። አመጣ። በርገር ነበር በላ። መጠጥ አመጣ። ውስኪ ዳክሽኔ ውስኪ ጠጥቼ አላውቅም። መጠጥ እንደማጠጣም እሺ ከዛ እኔ አልጠጣም ምናምን ስለው ተቆጣ። ከዛ በኋላ ትንሽ መጠጣት ጀመርኩ። ከዛ ልክ ሄዶ ቆይ በረዶ ላድርግልሽ ምናምን ብሎ ይዞት ሄደ መጠጡን። ሲያመጣው እኔ ምንም አይነት በረዶ አልታየኝም መጠጡ ውስጥ።
እንዳልኩሽ አሁንም ህሊኔ እየታገለኝ ነው። ውስጤ እየፈራ ነው። የሆነ ፍርሃት ተሰምቶሽ ያውቃል? አዎ። በዛ መካከል ግን አልፈልግም፣ እኔ መውጣት እፈልጋለሁ። ህልም ያለ መስዋዕትነት መክፈል አለ። መስዋዕትነቱ መጠጣት ከሆነ እጠጣለሁ። እኔ በክብሬ ነው ደረም አላውቀው። ኦኬ መጠጣት ጀምን እንዳመጣ ጠጣሁት። የሆነ ታውቂያለሽ የሆነ ብዥ እያለብኝ መጣ። ጠጪው አይነት ነገር ነው የሚገፋፋኝ። መጠጣት ስላልፈለኩ የሆነ ወሬ ሲያወራ ቁጭ አደርገዋለሁ። እሱ ደግሞ እንደ እየጠጣሽ እንጂ ምናምን ብሎ ይሰጠኛል። ይገፋፋሻል። እና ብዥ እያለብኝ ሲል የሆነ መሳሪያ ወጣ፣ ሽጉጥ ነገር ማለት ነው። እዚህ ጋር ቁጭ አደረገ እና ሳየኝ። እንዳልኩሽ የሆነ ነገር እንደተፈጠረ ገብቶኛል። ራሴን ደግሞ መቆጣጠር እየቻልኩ አልነበረም በሰዓቱ። በጣም እሱ ራሱ ይሄ ብዥ እያለብኝ ነው። አንደኛ ሽጉጥ ማየትም በጣም ከባድ ነው። አዎ ብቻ ይይዙኝ ገድፎኝ ወደ አልጋ ሲወስደኝ አስታውሳለሁ። ከዛ በኋላ ምን ይፈጠር እንዴት ይፈጠር ማቀው ነገር አልነበረም በሰዓቱ። እና በቃ ጠዋት ስነሳ ሰውነቴን ሁሉ ማንቀሳቀስ አቅቶኝ ነበር። አልጋው ደም በደም እና በቃ ጠዋት ስነሳ ሰውነቴን ሁሉ ማንቀሳቀስ አቅቶኝ ነበር። አልጋው ደም በደም ነበር። ማመን አልቻልኩም። በጣም ነበር የሚከብድ። እነዚህ ሁሉ እኔ እያረዳኋቸው እና በቃ ጠዋት ስነሳ ሰውነቴን ሁሉ ማንቀሳቀስ አቅቶኝ ነበር። አልጋው ደም በደም ነበር። ማመን አልቻልኩም። በጣም ነበር የሚከብድ። ቀሩ ናቸው እንጂ አሁን መድረስ የሚችሉበት ደረጃ ነበር ምናምን ነገር ብሎኝ ነበር። ለካ እውነት እሷን እና በቃ ጠዋት ስነሳ ሰውነቴን ሁሉ ማንቀሳቀስ አቅቶኝ ነበር። አልጋው ደም በደም ነበር። ማመን አልቻልኩም። በጣም ነበር የሚከብድ። በዙሪያ ያልነበረ የሻውር ይሄ ውሃ አለ አይደል? የሱ ድምጽ ይሰማል። በቃ የተፈጠረው ነገር ይገባሻል። ከዛ ቦታ ማምለጥ ብቻ ነበር የፈለኩት። አንዴ ህይወቴን አበላሽቶታል። እንደምን ጨከን ብዬ ያመመኝም ቢሆን ያው ጨክ ነው የቆሙበት ቁስል አሁን የሚባል የለም። እንደምንም አድርጌ ተገዳድፌ ራሴን ግድግዳውን ይዤ ወጣሁ ከዛ ቤት። ልክ ወጥቼ ከሰፈራችሁ ያን ያህል አልራቅኩም። መደበቂያ ሳገኝ ተደበቅኩኝና ለሲስተር ደወልኩላት። ራይድ ይዛ መጣ ወሰደችኝ። እንዳልኩሽም ቦርሳዬን ትቼ ነበር የወጣሁት። ስልኬን ደግሞ እንዳጋጣሚ በእጄ ይዤ ነበር። ኦኬ ቦርሳ ውስጥ አላስቀመጥሽም ነበር ስልክሽን? እና ማለት በቃ ቦርሳ አይደለም ምንም ነገር አልታየኝም። በእርግጥ እዛ ውስጥ መታወቂያ ነገር ነበረ፣ ግን ደግሞ በቃ ማለት በሰዓቱ ህይወትሽን ማዳን ስልኬን ራሱ እንዴት እንዳያስኩት አላውቅም። በቃ አንቺ ብቻ ነው የወጣሁት። ከዛ በተደጋጋሚ ደውል ነበር በስልኬ ብሎክ አደረኩት። አላውቅም በማይታወቅ ስልክ ገብቶ የሆነውን ነገር ለአንድ ሰው ብትናገሪ ይገልሻል አይነት መልእክት በተደጋጋሚ ላከልኝ። እያስፈራራሽ ማለት ነው? አዎ በጣም ታመምኩ። ጭንቅላቴ ኖርማል መሆን አቃተው። እህቴ ታውቃለች፣ ታሪኩን ታውቃለች። ይሄን ሁሉ እሷ በእርግጥ ለኔ የነገረችኝ እሷ ናት። እርጃት ብዙ ሙሉ ለሙሉ ነገሩን ሁሉ ባላቅ ግን እህቴ ተጎድታለች። እህቴ በጣም ያልሆነ ነገር ውስጥ እያሰበች ነው ያለችው። ራሷንም በዚህ አጋጣሚ ደግሞ ራስሽን ልታጠፊ አስበሽ ነበርና ሽንት ቤት በተደጋጋሚ ራሷን ለማጥፋት ይዣታለሁ ብላ ነው የነገረችና ስትነግረኝ በጣም ደንግጬ ነበረ። ምክንያቱም ምን ያህል ከባድ ነገር ቢደርስባት ነው። ራሷ የምታውቀው ነገር የለም፣ ጫፍጫፉን ብቻ ነው የምታውቀው። እህትየዋ እንዴት ነው ይሄንን ነገር ልታረግ የምትችለው? በምን አይነት መልኩ ልረዳት እችላለሁ? ምንና ነው ብዬ ነው እሷንም በስንት መከራ ነው ኤዱዬ እንደውም ያሳመንኳት ፈርታ ማለት ነው። ሰዎች እንደውም ማለት ባቴም እናት ምንም የሚያውቁት ነገር የለም። ምክንያቱም ለማንም አልተናገርሽም። ትጎዳለች እናቴ። ይሄን ነገር ብሰማ ተመስገን ባለችበት አንደበት ምን ብላስ ነው የምታማረረው? በቃ ነግራት አልቻልኩም በሰዓቱ። በቃ ብቻ
የሆነ ላይ ባግንቷት መቷት ነው ምናምን ብለን ሸፋፈን እኔ እናቴ ጸበል ሄድኩ ለብዙ ጊዜ። ያው ስመለስ ደግሞ እንደውም ያን ራሴ ትንሽ ወደ ራሴ ትንሽ በትንሹም በዚህ መጠንም የተመለስኩት ጸበል ከሄድኩ በኋላ ነው እንጂ መጀመሪያ ላይ የሚታየኝ መኖር አይታየኝም። ራሴን ማጥፋት በቃ መኖር አልፈልግም እንዳጠቃላይ። ታማ ነበር ብላኛለች ኤዱዬ እህትሽና ታማ ሆስፒታል ሁሉ ገብታለች ብላኝ ነበርና እኔ ማለት ይሄን ጥያቄ ስጠይቅሽ ይቅርታ ግን እኔ ምን ያህል እንደታመምሽ ምን ያህል እንደከበደሽ በደንብ ተረድቻለሁ። እኔ እንደዚህ አይነት ጭካኔ ወንድ ልጅ ነው እናት አለው እህት አለው ሴት ልጅ ብዙ ነገር ናት። እኔ አላውቅም ብቻ ምን መናገር እንዳለብኝ አንደበቴን ራሱ ከብዶኛል። ግን እንዴት ነው ከዛ በኋላስ ከሕክምና የነበረሽ ነገርስ እንዴት ነው? ይሄ ቤተሰቦችሽ አልተጠራጠሩም ወይም እህትሽ ለመናገር እንትን አላለችም? አላለችም። ምክንያቱም እንዳልኩሽ ወገቤ ላይ የሆነ እንትን እንዳለ ሌቦች ሲመቱኝ ምናምን እንደተፈጠረ ዲስክ መንሸራተት አይነት ነገር ነው ብለን ነው እናቴ የሸፈነው እንጂ እናቴን ነገር ብትሰማ አትችለውም። አዘንም መቋቋም አትችልም እና ያው እሱ በቤተሰቦቼም ስላስፈራራኝ እሷ እንድታውቅም ማወቅም የለባትም። አሁንም ለራሴ አላውቅም ሪስኩን ወስጄ ነው ለመናገር ምናልባት የብዙ እህቶቼን ህይወት ማዳን ይችል ይሆናል ብዬ ነው የመጣሁት። ስለኔ ስለሆነ ስለሚኖረኝ ነገር አገባኝ። ምክንያቱም እኔ ጋር ምንም አይነት ተስፋ የለም። እኔ አሁን በዚህ አጋጣሚ የምነግርሽ ነገር ኤዱዬ ይቅርታ አቋረጥኩሽና ምንም አይነት ነገር ቢፈጠር ከጎንሽ ነን። ተስፋ መቁረጥ የሚባል ነገር ምንም አይኖርም። ማንም የሰው ልጅ ተስፋ ቆርጦ ልክ ይሄ ነገር ለኔ አይሆንልኝም ብሎ ከእንደገና ነው ከተስፋው ዓለም ነው የሚነሳውና እኔ ተስፋ ቆርጠሽ እንድትቀሪ አልፈልግም። ይሄው ሪስክ ላልሽው ደግሞ እኔ ራሴ ሪስክ ወስጄ ምንም እንደማይደርስብሽ ቃል ገባልሻለሁ። በቤተሰቦች ልጅ ነው ቃል ገባልሽ ማለት አሁን ላይ እኔ ምን ልሆን እችላለሁ? ቤተሰቦቼን ከጠበቃችሁ ለኔ በቂ ነው። አንቺም ቤተሰቦችሽም ምንም አትሆኑ። በዚህ አጋጣሚ ግን አንድ ልልሽ የምፈልገው ነገር ቢኖር ራስሽ በጣም ጠብቂ። ምክንያቱም ለሰው ልጅ የሚራራ አይደለም። ካውሬ የሚባስ አውሬ ነው። ምናልባት አላውቅም ግን ራስሽን በጣም ጠብቂ። ኤዱዬ ይሄንን ነገር አመሰግንሻለሁ እንደዚህ ስላልሽኝ። እንግዲህ ውድ ቤተሰቦቼ ኤዱዬ እንዳወራቻችሁ በቃ ዘግናኝ የሆነ ሰው ስለሆነ እሱን መያዝ ምንም አይነት መስዋዕትነት ከፍዬ ቢሆንም ይይዘዋለሁ። ካስፈለገ ሴትነቴን ተጠቅሜ ቤተሰብ ይይዘዋል። ለሴቶቹ ስል ለኔም ለራሴም እኔም ሴት ነኝ እና እሱ መያዝ ባለብኝ መንገድ መስዋዕትነት ከፍዬ ይይዘዋለሁ። ግን ይሄን ቪዲዮ ከመቅረጼ በፊት ትላንትና እኔ እሷን ኮንታክት እንዲያደርገኝ በምን አይነት መንገድ ጠየቅኳት። እንደዚህ ቴሌግራሙን እንትን ሰጠችኝ። ኮንታክት አደረኩ ከሱ ጋር የሚፈልገውን ነገር ፎቶ ነው የሚፈልገው ስልክሽ ነው የሚፈልገው አለ። ፎቶና በጣም የሆነ ዘግናኝ የሆነ ፎቶ ተነስተሽ ላኪልኝ አለኝ። ግን መስዋዕትነት እንዳልኳችሁ መስዋዕትነት ነው የምከፍለው በራሴ በሴትነቴ። ያን ፎቶ ልኬለት ተስማምቷል። ከተስማማ በኋላ በቃ ይሄንን ነገር አረጋለሁ። መጀመሪያ መተሽ ቤት አለማምድሻለሁ አርቱን ከዛ በኋላ እስክሪፕት ሰጥሻለሁ ምናምን ነገር አለኝ። ልክ ኤዱዬ እንዳለችው መጀመሪያ አባብሎ እንደወሰዳት የእኔንም ተመሳሳይ ነገር ነው ያለኝና ይሄ ወራዳ የሆነ ሰው ወንድ እኔ ወንድ አልለውም። ይሄ በጣም ለኔ ከባድ ነው። እኔ እንጃ እኔ አላውቅም። እና ይሄን ኮንታክት ካረኩ በኋላ ነው ይሄን ነገር ከጨረስኩ በኋላ ከሷ ጋር ተሰማምጪ ቦርሴን እንደውም አላመጣም ይቅርብኝ አልፈልግም አይኑንም ማየት አልፈልግም ድጋሚ ይገለኛል ልቤን ሰብሮታል ልቤን አቆሽሾታል ብላ ነበር። ግን እኔ ለኔ ስትይ ለሴቶቹ ስትይ ለብዙ ሴቶች ስትይ መስዋዕትነት ክፈይ ብዬ ተስማምታለች። ኤዱዬ ቦርሷን ለማምጣት የዛኔ ቦርሷን ልታመጣ ስትሄድ ካሜራ አስቀምጣ ትወጣለች ማለት ነው ቤተሰብ። መጀመሪያ ግን ካሜራውን አስቀምጣ ስትወጣ እኔ ደውልለታለሁ። ምክንያቱም ከዛ በፊት ሁሉንም ነገር ጨርሼ ነው አሁን ለእናንተ ኤዱዬ ታሪኩ እንድታካፍላችሁ ከኤዱ እንድትሰሙ ስለፈለኩኝ ብቻ ነው ካሜራ እንትን ያልኩት እንጂ መጀመሪያ ጨርሼ ከሰውየው ያለውን ነገር ጨርሻለሁ። ስለዚህ እደውልለታለሁ ምን እንደሚፈልግ ያለኝን ነገር ለብሼ ሄዳለሁ። ከዛ በኋላ ነው ሰውየውን የሚይዘው ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁ ቆዩ።
እንግዲህ ውድ ቤተሰቦቼ አሁን በድጋሚ ተመልሼ መጥቻለሁ። ምክንያቱም አሁን ኤዱዬ ሄዳ ቦርሳዋን ቤቱ ነው ያለው። እኔ ደውዬ አረጋግጫለሁ። መጀመሪያ ደውዬለት ነበረና እቤት ነኝ ምናምን ብሎኛል። አሁንም ደግሞ ኤዱዬ ቦርሳዬን ልወስድ ልመጣ ነው ምናምን ትለዋለች። ከዛ ምን እንደሚል አብረን እንሰማለን። ተመልካቾቻችን አብራችሁን ቆዩ። ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እላለሁ። ኤዱዬ ደውይለት የሚለውን ነገር እንስማ። አይዞሽ እንዳፈሪ እንዳትፈሪ እሺ አትፈሪ ሄሎ ሰላም ነው ትንሽ ሄሎ አቤት ሄሎ ሄሎ አቤት 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 ቦርሳዬን ረስቼ ነበረና ውስጡ ላይ አንቺ ዝም በይ እባክሽ። ቦርሳ ታያለሽ እንዴ? ነይ ነው ሰሽ እንግዲህ አለብኝ ለራሴ ንፍጣም እንዴ ችግር አለብሽ እንዴ? አንቺ አውቀሽ ነው ጥለሽ ሄድሽው ወይስ ምንድን ነው? እየሰማሽ ነው? በቃ እመጣለሁ። እየሰማሽ ነው አይደለ? አዎ። ነይና ቶሎ ሰጂ ቦርሳሽ። እሺ። ከኔ ጋር እንዳትጣይ። እሺ። እንግዲህ ውድ ቤተሰቦች ይሄን ይመስላል። ጋጠወጥ መሆኑን በስልክ ያስታውቃል። ባለጌ ቆሻሻ መሆኑ እንግዲህ በስልክ እንደሰማችሁት ነው። በጣም ባለጌ ነው። ወደሱ ጋር እንሄዳለን። ኤዱዬ አሁን ትላንትም ብዬሻለሁ፣ ዛሬም እደግምልሻለሁ። ምንም ነገር አይፈጠርም። ከጎንሽ ይኸው የሁሉ ሰው ከጎንሽ ነው ያለው። አሁን ሄደሽ ቀስ ብለሽ ሄደሽ ካሜራው ለኔ ምቹ እይታ ያለው ቦታ አድርጊልኝ። እንዳትፈሪ አደራ አደራ ምልሽ። ይኸውልሽ ይሄ ስራ ከተበላሸ በፍጹም ሴቶችን ማዳን አንችልም። ለነዛ ሴቶች ስትይ አንቺ ግዴታ መተባበር አለብሽ። ስለዚህ ምቹ ቦታ ላይ አድርጊው። ምንም ቢሰድብሽም ቢዘልፍሽም ምንም ነገር እንዳትይ። ብቻ ካሜራዋን አስቀምጠሽ ዞር ብለሽ በደንብ እንደተስተካከለ ፊት ለፊት አድርገሽ ውልቅ ብለሽ ቦርሳሽ ይዘሽ ትወጫልኛለሽ። እሺ ዝግጁ ነሽ አይደለ? አዎ በቃ አትፍሪ። እሺ እንዳትፈሪ፣ ከጎንሽ ነኝ። ማና አንቺ ምን ሆነሽ ነው? ቦርሳዬ ማለት መታወቂያ። አትንተባተቢ። መጀመሪያ ለምን ጥለሽ ሄድሽ? እሺ ቦርሳዬ ደንቁሮ ነይ ግቢ ነው ሰጂ ወደዛ ሂጂ። አገኘሽው? ሴትዮ አዎ ስሚ፣ እኔ የምልሽ ሴትዮ እንዴ እኔ አሁን አንጠቅምሽም? አንቺ ስሪ ነው ያልኩት አይደለ? ጸበል ሂጂ ነበር። ምን ጸበል? ምን ሆነሽ ነው ጸበል የምትሄጂው? ሰው ላርግሽ፣ ታዋቂ ላርግሽ፣ በዚህ በአንደኛው ስራ የምትነጥሪበት ስራ ነው እያልኩሽ ነው ያለሁት አይደለ? አንተ እኮ ልክ አይደለም። አትተባተቢ፣ ተናገሪ። አምኜ ነበር እኮ። ምኑን? ምንም ነገር ማለት ካለ ፍቃዴ። ለምን ካለ ፍቃዴ ማለት? ለምን ያ ሁሉ ነገር አደረግ እንዴ? አንቺ ፍላጎቱ አልነበረሽም ማለት ነው? ንገሪኛ፣ ምን ተፈጠረ? ምን አይነት ሰው ነህ ግን? ሴትዮ ሌላ ነገር እንዳታወሪ። ይሄ አይሰማ። ዝም በይ እባክሽ። ጸጸት የሚባል ነገር አንተ ጋር የለም። ስለ ስርዓት ያዢ። የኔማ ቤት ቦርሳሽን ፈልገሽ ነው የመጣሽው? አዎ። ስለወራሁሽ ነው? ንገሪኛ። ስለወራሁሽ ስላዳመጥኩሽ? እኔ እናንተ ምንም የምናወራው ነገር የለም። ነገ ታዋቂ ላርግሽ ነው ያልኩሽ። የኔማ ቤት እኔ ጋር በመጋደም ነው ታዋቂ የምታደርገኝ? ይሄ እኮ ያለ ነው ጥሎ ማለፍ። የመጀመሪያሽ ስለሆነ ነው። ትለምጂዋለሽ። እየገባሽ ነው? በቃ ቢደገም ምን ይመስልሻል? ወይስ ሌላ ቀን እናድርገው? መሄድ አለብኝ። ወይስ ሌላ ቀን እናድርገው? ስርዓት ይዘሽ ተቀመጪ። ሌላ ቀን እመጣለሁ፣ እናወራለን። አይደብርሽ? እሺ። እኔ መሰለ ጣፋጭ ሰው አግኝተሽ ነው? የምሬን ነው። እኔ ቆንጆ ስርዓት ይዘሽ ተቀመጪ። ስሚ፣ እኔ መሰለ ጣፋጭ ሰው አግኝተሽ ነው ወይ
እያወራሁሽ ነው። መሄድ አለብኝ። እያወራሁሽ ነው። መሄድ አለብኝ። ትሄጃለሽ። ማን እዚህ ቆያለሽ? ሌላ ቀመጣለሁ። ምን አልተከየፍሽብኝም ማለት ነው? አልወደድሽኝም? ቆያ አውሪኛ ማሬ። እኔ መሰለ ሰው አግኝተሽ ነው። አንተ ግን አታፍርም እንዴ? ህሊና የሚባል ነገር የለም። ህሊና ማነች? ይሄን ያህል ታግሻ አወራሁ። በቃ ህሊና ስርዓት ያዝ። አንቺም ስርዓት ያዢ። ስለቴ በዚህ ልክ መናገር አይከብድም? የደዛ ንፍጣም የሰው ንፍጣም ስርዓት ያዢ። አንተ ትልቅ ሰው አይደለም እንዴ? ሂጂ ውጪ። እንደውም ከዚህ እሺ ሄዳለሁ። ድሮም አንተ ጋር ምንም ማውራው ነገር የለም። ዞር በይ። ሂጂ ከዚህ ሂጂ። እንዴ አንቺ እንደዚህ ጉልበት ነው እንዴ የምትፈልጊው? በጉልበት እንዳወራሽ ነው የምትፈልጊው እንዴ? በቃ እኔ አንተ ጋር ማውራት አልፈልግም። ተቀማምሰናል። ምናልባት አንድ ቀን ረጅም ታገኛለህ። ዝም በይ አንቺ። አንዴ ተቀማምሰናል። በቃ ደጋሚ ምን ታለቃለሽ? አረመኔ ነሽ፣ መጥፎ ሰው ነህ። ሂጂ ወደዛ እባክሽ፣ አታካምጪ። የምሬን ነው። ማድረው ሰው አግኝተሽ ጨካኝ ሰው ነህ። ዝም በይ አልኩሽ። ስርዓት ያዝ። እህት የለም እያየሽው ነው አይደል? ይሄን ነገር የባሰ ነገር ከመጣ እግርሽን አሳጥርልሻለሁ። ነገር ግን ከሌላ ሰው ብሰማውና ሌላ ነገር ብታወሪ ግንባርሽን ነው የምልሽ። በቃ ሲጀመር አንቺ ማየትም አልፈልግም። ለማንኛውም መጣ። እሺ ኤዱዬ እንዴት ነበር? እንዴት አድርገሽ አስቀመጥሽው? መጣው ብሎ ዞር ሲልልኝ ቶሎ ብዬ የሚመቸኝ ፍሪጁ ጋር ነበር። ፍሪጁ ጋር አደረኩት። በደንብ አስቀምጠሽዋል? አዎ ያው እንድገመው ምናምን ነገር ያለ ዞር ሲልልኝ ነው ያስቀመጥኩት። ቶሎ ብዬ ሳይመጣብኝ ቦርሳዬን ይዤ ወጣሁ። ይሄ ባለጌ ቆሻሻ የመጨረሻ የወረደ ሰው ነው። በጣም ይቅርታ ከእንደዚህ አይነት ነገር ውስጥ ስላስገባሽ ይቅር በይኝ እሺ። ስለዚህ ኤዱዬ አሁን ከጎኔ ስለሆንሽ አመሰግናለሁ። ውድ ቤተሰቦቼ እንደ ኤዱ ደግፉኝ፣ ከጎኔ ሁኑ። ይሄንን ሁሉ ነገር ይዛ ችላ ነውና እንትን ያለችው። ስለዚህ እናንተ አበረታቱኝ እላለሁ። ካሜራና ስልኩን ስጠኝና ልደውልለት፣ ከዛ በኋላ እሄዳለሁ ማለት ነው ወደሱ ጋር። ጤና ይስጥልን። አብሮ ይስጥልን። እንዴት ነህ? ደህና። ፈልገውን ቀሚስ ለብሻለሁ። ፏዝነት ጥብቅ እየመጣሁ ነው። ዋው ደስ ይላል። አንቺ በጣም ጎበዝ ነሽ። እሺ በእርግጠኝነት አንድ ነገር ልንገርሽ፣ የፈለግሽበት ደረጃ ትደርሻለሽ። አመሰግናለሁ። እንዳታስቢ። እሺ እኔን ተንተርሰሽ ምንም ነገር ማድረግ ትችያለሽ። ስለዚህ አሁን ነው የልኝ። እሺ በጣም ጥሩ። ውድ ቤተሰቦቼ አሁን እንደሰማችሁት ይሄ ባለጌ እኔ ገርሞኛል። አነጋገሩ ራሱ ቀፋፊ የጥበብ ሰው ሳይሆን ይሄ ውሻ ልክስክስ ነው። ስለዚህ ሂጄ ጉሮሮን አንቄ መሆን ያለብኝን ሆኜ አሁንም ቤተሰቦቼ ጠብቁኝ፣ ከጎኔ ሁኑ፣ ደግፉኝ እላለሁ። በቃ ወደሱ ጋር እንሂድ። ኤዱዬ አመሰግንሻለሁ የኔ ቆንጆ ስለተባበርሽኝም ይሄን ሁሉ ጊዜ ይሄን ስቃይ ስላሳለፍሽኝ በጣም ይቅርታ። ምክንያቱም አሁን ከጎኔ ሆነሽ በጣም የበለጠ እንድበረታ ነው ያደረግሽኝ። አሁን ወደ እህትሽ የስራ ባልደረቦች ይዘውሽ ይሄዳሉ። ምንም ነገር አይደርስብሽም። እህትሽ ጋር ሆነሽ ትጠብቂኛለሽ። እሺ የኔ ቆንጆ። እሺ እናቴ። እሺ እደውልልሻለሁ። አላልፈረም። ቤት ያምራል በጣም። ቤት ታምራለች በጣም አይደል? ወደላቴ ቤት። አይ ዋው ግቢው ቤቱ ምናምን ደስማ አለሽልኝ። አለሁልህ። እንዴት ነው? ፎቶሽ ያምራል፣ አምሮብሻል። አለባበስሽ በጣም ያምራል። በጣም እውነት። ኧረ ታሪክ እንሰራለን። እሺ እሺ። የምሬ ፌመስ ነው ማድረግሽ። ደስ ይለኛል። በአፍ ማውራት እኮ ያስፈልግ። ኧረ እንዴት አስበህ በተግባር አይሻል? ፋራውን ኩብሻ። ኧረ ፋራ አልሆንክም። በጣም ጎበዝ ነህ። በጣም ነው የምትመጪ ምናምን። ገና ፎቶሽ እንዳየሁት ነው ድንግጥ ያልኩት። ኧረ እባክህ የምር ቅርጽሽ ያምራል። የምሬ ነው። እና ሁሉ ሰላም? ምን ይምጣልሽ? ስላገኘሁህ ምን ይምጣ ማለት አለብኝ። ኦኬ ይቻላል። አይመስልሽም? ይቻላል። እሺ ቤት ያፈራው። እሺ
ትወጂዋለሽ ብዬ አስባለሁ። ደግሞ ቴሌግራም ላይ ሳወራሽ መጠጥ ላይ እንዴት ነሽ ምናምን ስልሽ ብዙ ነገር ነው ያልሽ። የኔ ማለትም ማለት እንዴት ነው መሰለህ መጠጥ ብዙም አይደለሁም ግን አይደለም ለጨዋታው ድምቀት ነው። ትንሽ አንተ ደስ እንድል ትንሽ በቃ ለችርስ ለችርስ ኦኬ ያራዳ ልጅ ይመች እና እንዴት ነህ ታዲያ? እኔ በቃ በቂ ነው። መች ተቀርቶ ጤነኛ አይደለሽም ምን ትላቂያለሽ? እና ኑሮ እንዴት ነው? እቺ ነገር ቆረቆረችኝ። ሽጉጥ ማለት ፍቃድ አለኝ። እንደው ማለት ሽጉጡ እንዴት ነው? ትንሽ ላንተ ዋስትና ይሰጣል? አይ ለደህንነትሽ እኮ ነው። ስትወጪ ስትገቢ ፍቃድ አለኝ። ሲጀመር ፍቃድ አውጥቼ ነው። እኔ ሲጀመር እንደዚህ እኮ ብቻዬን ቁጭ ማለት አልወድም። ይጨንቀኛል። ተመቸሽኝ አሁን እሺ እሱ ይቆየንና ችስ ምን ማለት ነው? እኔ ብዙም አልጠጣም። የኔ አይደለሽ እንዴ? ጠጭ አይደለሁ። ነይ ጠጭ አይደለሁም ብዙም። ግን እንዴት ነው ከየት ነው የጀመርከው? ግን እንትን ደራሲ ትልቅ ደራሲ የምትባል አይነት ሰው ነህ። በቴሌግራም እያወራኝ ነበርና ትልቅ በቃ አቅም አለኝ ደራሲ ነኝ ብዙዎቹን አሰልጥኛለሁ እያልከኝ ነው። እስቲ ለምሳሌ አሁን ያሰለጠንካቸውን ወይም ደግሞ ወደ ስራ የገቡትን ሰዎች እስቲ ታሳየኝ ትችላለህ? እኔ እንግዲህ ያው እንደዚህ ነው ብሎ ማውራት ትንሽ ይከብዳል። ወደ 370 ሰው ቅርብ ጊዜ አሰልጥኛለሁ። በቲያትር ይባላል። ገባሽ? አሁን እኔ እናንተ እንደምንጫወተው ጨዋታ እየተጫወታችሁ ነው እንዴት ነው ማለት? አንቺ ትጫወቻለሽ። ለምን መሰለህ? አይ እዚህማ ቤቴማ ራውኝ እንትን አንዳንድ ሴቶች ቢመጡ ነው። ገባሻ? ኦኬ። ስለዚህ ጨዋታ እየተጫወታችሁ ነው። የግላችንን ጨዋታ እንጨዋወታለን። ያ ሴቶቹ እንዴት ማለት ምን ይሰሩልሻል? እንደሪ ናቸው ወይስ አንቺ ሌላ ነገር ውስጥ ልትከቺ ነው? እቺ ፍትበያ አይ እኔ የኔማ ይቆይ ግዴለሽ ለኔስ ለምን መሰለህ? አይ እንግዲህ አይደለም ይቆየኝና እንጫወታ እንዴ። አሁን እኔ ይሄን የመሰለ ገላት አይደለም። ነይ እዛሽ ጋር ነች። እሺ እና በደንብ ነው ደስ ይለኛልና ነይ ቆንጆ ወይና እሺ አሁን ሽጉጥ ምናምን እንዳትዪ ምን ፍራቻ እንዳይኖር እንዲሁም የሰጠው ስለዚህ ቆይ አንዴ አልጋ ላይ ሌላ ነገር ያስፈልጋል። መፍራት የለም። አንዴ ስለፈተግሽ እኮ ነው ያለው። አይ ችግር የለውም ማለቴ የኔን በዛው እየተጎነጨ አይሻልም? የተጎነጨን ይሻላል ብዬ ነው። እሺ እና ይሄ ነው ያንተ ምን ደነገጥክ? ችግር አለ? ደራሲ ስትባል እኮ በቃ መጠጥና አይ እንትን የለብኝም፣ ጭሳጭስ ነገር የለብኝም። ግን መጠጥ ማች አድርገናል። እኔና አንቺ የምትወጂው መጠጥ ነው የሰውዝ ወይን ነው። እኔም እንደዛ ነው የምወደው። ብዙ ጠርሙሶች አይተሻል እዛ ጋር እኮ እያየኋቸው እስናናለሁ። በሱ እሺ በደንብ እናውራ፣ እንተዋወቅ። እሺ አውሪ፣ ደስ ያለሽን ጠይቂ። ግን የሚቀድመውና እናስቀድመው ምን ማለት እኮ የሚቀድመው ማለት ግን እዚህ ጋር አሁን እንዴት መሰለህ አሁን ማለት ያሰራቸውን ሰዎች ማየት ፈልጋለሁ። እንትን አለኝ እኮ ቻናል አለኝ፣ የራሴ ቻናል አለኝ። አይቼዋለሁ ቻናሉ ቻናል አለኝ። እጅግ በጣም ካሰራኋቸው ውስጥ ማየት ፈልገሽ ነው? ለምሳሌ እዛ ልትመጪ በጣም በቃ ብዙ ሴቶች አሉ። አይሻቸው እነዚህ እዚህ ጋር ደግሞ አሁን አንቺ ምንድን ነው የፈለግሽው? አይ አንድ እስከዚህ ዘጠኝ ሁለተኛ እንዴት እሰጥሻለሁ? ምን ይጠቅምሻል? ሴቶቹን ማየት ፈልጋለሁ። ምን ይሰሩልሻል እነሱ? አይ እንዴት ነው ማለት አሁን ለምሳሌ ስትመጣ እስክሪብት ስትይዝ አንበበ ምናምን ስትመጣ እዚህ አስጠናቸዋለሁ እኮ ነው ራሴ እየመጡ ነው ማውራሽ። ኦኬ ስለዚህ እዚህ ያጠኑ ነው የሚሄዱት። ያ አሁን ለምሳሌ እኔ አሁን በጣም ብዙ ለውጥ ካመጣሁባቸው ሴቶች ውስጥ አሁን ለምሳሌ ላሳይሽ።
ሰው ሊኖር ይችላል ብዬ ነው እንጂ ስለዚህ ያማምሩ አንቺ ጋር ማንም አይወዳደርም። የእውነት አመሰግናለሁ። አመሰግናለሁ። አይሸሽ በጣም ያማምሩ። እነዚህ ሁሉ ካንተ ጋር ተሰጥቷል ማለት ማለት እኔ በጣም በቃ እነሱ ላይ ሰርቻለሁ ማለት ነው። ኦኬ። ስለዚህ እቤት እየመጡ ነው የሚሰሩት? አዎ። አይ አንዳንዴ ይመጣሉ እኮ ይመጣሉ። ከዛ አሁን እንዴት ነው እንጨዋወት ምናምን ትላቸዋለህ እንዴ? ልክ ነኝ እኔ እንዳልከኝ አሳፈርሽኝ። አይ ኖርማል ነው። እኔ እናንተ አይደለን ኖርማል ነው፣ ችግር የለውም። ንገረኝ ማለት አይደለ? እንደዛማ ካልሽ ብዙ ሴት አረ ያ እንደውም እድሜያቸው ያልደረሰ ምናምን ደስ ይሉኛል። ኧረ እባክህ ከኖርማል ሴክስ ውጭ ሁሉ ደስ ይለኛል። የሚገርምሽ ኧረ አቃለች ዛሬ አንቺ ታስደስችኛለሽ ብዬ ስላሰብኩ ነው። ችግር የለም ግን አሁን አይከብድም? ከኖርማል ሴክስ ውጭ ያለው ስሜት ምን ይሰጣል ማለት? ሴክስማ ምን ዋጋ አለው? እንግዲህ እንትን እኮ ነው በቃ የተለመደ ነገር ነው። ከዛ ወጣ ያለ ነገር ነው የሚያስደስተኝ። ኦኬ። ስለዚህ ሁሉም ሲመጡ አንቺ ትመጪኛለሽ ብዬ እንዴ አንቺ መቼ ለበሽ? አሁን የጉርድ ቀሚስ ነው አንተ ያልከኝ የላኩልህ ፎቶ ላይ የላኩልህ ለጋጣሚ እሱ ቀሚስ አጣልኩትና እንትን አልኩትና እሱን ለብሻለሁ። እርጥቡንም ቢሆን አርግሹት ነው ደስተኛ ነበር። ችግር የለውም። የከፍ ማረግም ካለብኝ አረጋለሁ። ምን መሰለሽ እኔ እኮ አሁን ያው ልብስ መልበስ አይደለም ሳይሽ እንደዚህ የሆነ መተው ሳያቸው የሆነ አትራክት የሚያደርጉ ሴቶች ሲሆኑ ደስ ይለኛል። የሆነ ሼፒ ሆነው ምናምን አይጠበቅ የሆነ አለ አይደለ ደስተኛ ሆነሽ ምናምን ሲጀምር ደስ ይላል። እንደዛ አስቤ ነው እንጂ የሆነ እንድታማልኝ ፈልግ ሌላ ታሪክ የለውም። ማለት አሁን እነዛ የሚመጡት ሁሉ ይቀጣ ግን ማለት እኔ መጫወት ግን አንቺ ጥያቄ በጣም ያለሽ ለምን መሰለህ አንድ ነገር ከተጫወትን እኔ ራሴን እነግርሃለሁ አንተም የራስህን ትነግረኛለህ ብዬ ነው። ወደፊት ችግር የለም በቃ መጫወት ካለብን እንጫወታለን። እሺ አንተ በቃ ያዥ እንጂ ችግር ይሽርስ ቢያስ እኔ እንትን የመጠጥ ብዙ እንትን የለኝም ግን እንዴ ወዳለው ብለሽኝ ላንቺ ቢያስመጣ እኮ ሰውዝ ወይ ግን አንተ ለማስደሰት ነው በነገር ላይ እንዴ እንትን አይደለም እኮ ውድ መጠጥ ነው። እሺ ሄደንና እንደምትይው ግን አልታመመች ልጅ ናት እኮ አይደለ? አልታመመችም ማለት አሁን አንዳንዴ ምንም ይኖራል። ኦኬ ሄዳለ እቺ መጠጣን ምናምን ነገር እንደኔ መቼም አልቀላቀልክበትም። ምን ሆነሻል? አይ አንተ ማጠጣቻለሁ አራዳ ልጅ ነሽ። ላንቺማ እንደዛ አይደረግም። አንቺ አምነሽበት ፈቅደሽ ከኔ ጋር ማለት ነው በቃ ጽድት ያለ አዳር ልናደር እንዴ በደንብ የፈለከውን ነገር ለማድረግ ዝግጁ ነኝ ነው የመጣሁት እና ክብሪትን ለመውሰድ ነው የመጣሁት። ተዋናይ ሞልኝ ምን ካስተነሽ ስክሪፕቱን ትወስጃለሽ፣ ታነቢዋለሽ። ከፈለግሽ በቴሌግራም ላይ ልክልሻለሁ። ከሄድኩ በኋላ ትምትልኝ ከሄድሽ በኋላ ልክልሽ። ኦኬ ይሄን የሚያክል ትልቅ የፔፐር ይዘሽ ምን ትፈጥሪበታለሽ? በቴሌግራም ልክልሽ። እሱም ይስማማኝ ብለን ተዝናንተን ደስ ብሎን አድረን ግን መጨረሻ ጥያቄ አሁንም ያንቺ ልጅ የኔ አፋር ከሳ ማለት አሁን ይጠጣ ምን አረግበት አሁን እቺን ብቻ ተጎንጭ በስማ ያው ሙቀት አንቺ ሌላ ምን ነገር የሚያመጣው ነገር ነው። ይሄ ፎቶ እቺ ማለት አሁን እያንዳንዱ እቺ በፍቃደኝነት እንትን አትስማማም እንትን ሊሉ አይደለም የመጡት ይመስል አንቺ ተመችተሽ ነው። እኔ በቃ አንቺ ጋር ግልጽ እንደዚህ በቃ ይኸው ደሜን ያፍሶ ነው። ኧረ በጣም ደግሞ አንቺን ማለት ነው እንደ ሌሎች ፉከራ ምናምን ሳይሆን አንቺን ማለት እኔ በየሲኒማ ቤቱ ባነር ላይ አንቺ ካልተለጠፍሽ ወንድ አይደለሁም። ታዋቂ ልሆን ነው። አመሰግናለሁ። አሁን ወደ ገደለው እሺ፣ ወደ ገደለው እንግባ። በዚህ ፀጉርሽ ያምራል። አምሮብሻል። ሽርብትን ብለሽ የመጣሽው ብትን በል እጭ ካልደፈረሰ አይጠራም። ነይ ችርስ ኧረ ጠጩ በእናትሽ አፍሽ ጋር እየደረስሽ አትመልሽ። እየጠጣሁ ነው አለ። እሺ እየጠጣሁ ነው።
እኔ እሺ ይችን ብቻ እንበልና ከዛ በኋላ ይችን ብቻ እውነትም ሳውዝ አፍሪካ እውነትም መጣ። ኧረ ሞቃለ እንዴ ዋው በጣንቱ ይናደልሽ እሱም ይመጣል ግን እኔ ያልገባኝ ነገር ማለት ነው አሁን ለምሳሌ እንድደንስልህ ከፈለክ እኔ የምፈልገውን አድርግልኛ እሺ የፈለግከውን ነገር አደርግልሃለሁ ግን እኛ ፈታ እንበል እሺ በቃ እሺ በይ በቃ እዛ ጋር እንጠጣ እንደው ና አታሽከርክሪም ቤቱን ና ሳሎን እንጠጣ ና ደስ የምትል ልጅ አይ አታስጨንቂ እኔ ነገር ይሻለው ሞቃ ለምጠጥ ና ቁጭ ነገርሻ ቆይ አሁን ይኸውልሽ አሁን በቃ አሁን ሞቃ አለ ቆይ አሬ አንቺ አልጨፍሪ ግን እኔ የምጨፍረውን ጭፈራ አንቺ አሳይሽሽ ማለት ጨፍሪልኛል ትጨፍሪልኛለህ ግን መጀመሪያ ከዛ በፊት ግን እሺ አሁን የድጋሚ ሴቶችን ፎቶ ማየት ፈልጋለሁ በእናትህ ነይ ላሳይሽ በቃ አንቺ ግግም ጋሽ ደስ ስትይ ግን ግግም ብለሽ ያምርብኛል ሜላት እቺ ኤደን ነበር ያልከኝ ኤደን እቺ ደግሞ ሜላት ትባላለች በነገር ላይ እቺ ልጅ አውቃታለሁ ይዘሻት ነኝ በቃ ይዘሻት ነኝና ከሁለታችሁም ጋር ፍትት ነው የምልህ የዚች ልጅ ህይወት አበላሽተህ ህይወቷን ነጥቀህ የተቀመጥክ ሰው እንደሆንክ ታውቃለህ ግን ምንድነው የምታወሪው እኔ ቆንጆ ነይ እንጠጣ አዳምጠኝ መጠጥ ምናምን የሚባል 30 ሰከንድ ትልበልና ከአንቺ ጋር ነይ ተመልሰን እዛው እንሂድና ደስ ይላል ስለዚህ ሞቅ ብሏል አይደል ሞቅ አንቺ አጠፋለሁ ስታስጠላ ስካሬ ሰማኛለህ እንዴ አርፈህ ቁጭ በል ምን ሆነሻል ያልበዛ ጭንቅላትን ነው የምበትነው አንቺ አርፈህ ቁጭ በል ምን አደረኩሽ ቁጭ በል እንዴ አንተ ውሻ በራስሽ ልክስክስ ነህ የስንቶቹን ህይወት የስንቶቹን ነፍሳቸውን ያሰቃየ አንተም ብሎ ደራሲ ቁጭ ተኛ አንተ ቁጭ ተኛ አንቺ ቀልድ ነው ወይኝ ምን ሆነሻል የነዚህን ሁሉ ሴቶች ህይወት ያበላሸ ስልኬና አውሬ ነህ ስልኬን ቁጭ በል እተኩስብሃለሁ ቁጭ በል አንቺ በራሴ ሽጉጥ ምንድነው አሳብሽ እያንዳንዱ ሰማኛለህ እያንዳንዱ ያወራሃትን ነገር እያንዳንዱ ያወራኸውን የለፈለፈውን የዘባረከውን ነገር ይሄው በካሜራ ይዤዋለሁ ማንሽ አንቺ ካሜራ ይዤዋለሁ አንተ ቆሻሻ ምንድነሽ አንተ ማን ስለሆንክ ነው አንቺ እኮ ሴት ልጅ ነሽ ዝም በል እተኩሳለሁ ዝም በል የነዚህን ሁሉ ህይወት ያበላሽ አረመኔ ሰው ነህ አንተ አረመኔ ቁጭ በል እቀበሉ ግዛ ቁጭ በል አልኩህ እተኩሳለሁ ቁጭ በል እተኩሳለሁ አንተ ባለጌ አንተ ቆሻሻ ምን አደረጉ እነዚህ ነፍሶች ሁሉ ምን አደረጉ እንዳትጠጋኝ እተኩሳለሁ እንዳትጠጋኝ ግንባርን ነው የምልህ ነገር ጥሩ አይወጣውም እንዴ ምን ማለትሽ ነው እያልኩ ነው አንተ ነፍሰ በላ እኔ መርማሪ ጋዜጠኛ ነኝ አንተ ቆሻሻ ልቀስቀስ ነህ እንዴት የእነዚህን ሁሉ ሴቶች ህይወት አበላሸ እኔ መርማሪ ጋዜጠኛ ነኝ መርማሪ ጋዜጠኛ ሀና እባላለሁ አንተ ቆሻሻ ክሩ ይኸውልህ ውጭ ላይ ማዕት ሰው አለ አንተን አንጠልጥሎ የሚወስድ ሰው አንተ ባለጌ ምንድን ያደረካቸው በል ተናገር ነኝ በቃ ባለጌ አንተ ቆሻሻ እሱን ሽጉጥ አስቀምጪና ግንባርህን ነው የምልህ ትሰማኛለህ ግንባርህን ነው የምልህ ይኸው ላሳይህ መታወቂያን እያየህ ነው አይደል ይኸው መታወቂያ መርማሪ ጋዜጠኛ አንተ ቆሻሻ ምንድን ያደረካቸው ንገረኝ እነዛን ሁሉ ሴቶች ምንድን ያደረካቸው ምንድን ያደረካቸው ኧረ ጉዴ ፈላ ሴትዮ ምንድን ነሽ አንቺ ተናገር ምንድን ነሽ አትበል ተናገር እንዳታሳስተኝ አንተ ቆሻሻ ብሽቅ ነህ ብሽቅ እያንዳንዱ ተናገር በል ቶሎ በል እኮ እሺ ቶሎ በል አድርገዋ ታዲያ እሱን ዝቅ የማደርገው ሁሉንም ነገር ስትነግረኝ ነው ሁሉንም አንድ ባንድ በል ተናገር ያለበዛ ግንባርህን ነው የምልህ ምንድን ነው የምትፈልገው ምን ነው ዞር የምትለው እኮ ረፊያ ታዲያ በላ ንገረኝ እነዚህ ሁሉ ሴቶች ምንድን ያደረካቸው ይገባሉ አሁን ይገባሉ እኮ በሬና ተናገር በሬ ሊገነጥሉት ነው ያለበለዛ ካንቺ ጋር ላውራ እሺ ጠጋ በል ወደዛ ጠጋ በል ካንቺ ጋር ላውራ አውራ እሺ
አንዴ ትንሽ ጠብቁ። አውራ ምንድን ነው ያደረካቸው? እና ማንን? እነዚህን ሁሉ ሴቶች ጥበብን አንተ ጨምላቃ እየተጨበላለክበት ጥበበኛ ነኝ እያልክ ደራሲ ነኝ እያልክ አንተ ግን ገና ለእድሜ ለምንም ነገር ያልደረሱ ልጆች ታበላሻለህ። ዝም የኔ ቆንጆ አትበለኝ። እኔ አንተ ቆንጆ አይደለሁም ውሻ። ሰማኛለህ? እሱን ነገር ዝቅ አድርጊው። ዝቅ ማረገው ስትለፈልፍ ብቻ ነው። ሃይማኖት አለሽ? እሺ በይ። ጭራሽ ሃይማኖት? እሺ በይ። ጭራሽ ሃይማኖት ልንገርሽ። ታስባለህ? ሃይማኖት አንተ ሃይማኖት አለ? ህሊና አለ? አንተ ህሊና አለ ሆይ? አለ ሆይ? እሺ እኔ ምን ላድርግልሽ? ንገረኝ። ገንዘብ ልስጥሽ? እሺ ምንም አልፈልግም ከእንዳንተ አይነት። እኔ የብዙ ህፃናትን ሴቶች የብዙ ሴቶች ሰማኛለህ አድናለሁ እንጂ እንዳንተ አይነት ቆሻሻ በአንተ እጅ አንተ ማለት ርካሽ ሰው ስለሆንክ በአንተ እጅ እኔ ገንዘብ አልፈልግም። ሰማ? አሁን ንገረኝ። ምንድን ነው ያደረካቸው? ምንድን ነው ያደረካቸው? ተናገር። እሺ ቅድም የነገርኩሽን ነው። እሺ ስለዚህ እሺ ነግርሻለሁ። አቀባብየዋለሁ፣ እተኩሳለሁ። እሺ ንገረኝ። ተይ በእናትሽ። ምንድን ነው ያደረከው? ብዙ ነገር። ስለዚህ በጥበብህ ምክንያት አድርገህ ደራሲን እያልክ በየሆቴሉ እየዞርክ ትንንሽ ልጆችን እየለቀምክ ባልተገባ ሴክስ አንተ ቆሻሻ እኮ። እሺ ያልኩሽ እኔ አልዋሸሁም እኮ። እንደዚህ የምታረጋቸው ስንት ሴቶች ናቸው? በራቸውን ዘግተው የሚያለቅሱ ስንት ሴቶች ናቸው? እቺ ኤደን አንድ ጀግና ተገኝታ አንተን እንዳንተ አይነት አውሬ ወስድ በቃ እሷ ናት እንጂ ያጋለጠች። ይሄኔ ስንት ይሆናል እዛ ውስጥ የተቀመጡት ጓዳ። አንዴ ላውራ አውራ። እሺ አንድ ነገር ልንገርሽ። አውራ በቃ በሌላ በተሳሳተ መንገድ ነው በያቸውና ግብረ አበሮችሽ ምንድነው? እኔ ገንዘብ ልስጥሽ። ሰማኛለህ? አንድ እሺ ይሄን ቃታ አስበዋለሁ። ቶሎ በል። ስንት ሴቶች ነው የደፈርከው? ስንት ሴቶች ነው ያበላሸው? ብዙ ናቸው። ምን ያህል ይሆናሉ? እኔ እንጃ ከቆጠርናቸው ብዙ ናቸው። በዙብህ በዝቶብህ። ስለዚህ የሚመጡትን ህፃናቶቹንም ትልልቆቹንም እየደፈርክ ይሄን ህፃናቶቹ የማይረባ ወይንህን እያጠጣህ መድኃኒት እየጨመርክ በዚህ በገዛ ሽጉጥህ ነው ዛሬ ደፍቼህ የምሄደው። በሽጉጥ እያስፈራራህ ግን አንተ ስራን ትሰራለህ። በቃ አዎ እያመንኩልሽ እኮ ነው። እሱ ሽጉጥ ዝቃሉ። ስለዚህ እሺ በይኝ። አንተ ዛሬ በእናትሽ እድሜ ልክህን መቀመቅ ትወርዳታለህ። ለነዚህ ሴቶች ደግሞ ፍትህ እስካሁን ባሳለፍ ነው። ሰማኛለህ? የምን አባ ማሳለፍ ነው? የምን አባ ማሳለፍ ነው? አንድ ነገር እንዳትናገር። አንዴ ግቡልኝና ውሰዱልኝ። አትጥሪያቸው። ውሰዱልኝ። ገንዘብ ልስጥሽ ለአንቺ። እሺ በይኝ። አንተ ቆሻሻ። እኔ ያንተን ገንዘብ ትራንስፈር ላድርግልሽ። ሂድ ወደ ብር ሂድ። ተነስ፣ ተኩሳለሁ። ተነስ አልኩህ። ሂድ፣ ቀስ ብለህ ሂድ። ወደዛ ውጣ። ልክስክስ ሂድ፣ ውጣ፣ ቶሎ በል ውጣ። ያዙት። እንግዲህ ውድ ተመልካቾቼ እንደምታዩት ይሄንን ባለጌ ቆሻሻ መስዋዕትነት መክፈል ያለብኝን ነገር ከፍዬ ይዤዋለሁ። አሁን ወደ ፖሊስ ጣቢያ ተልኳል። ይሄን ቆሻሻ ፍርዱን ይወስዳል። ለእነዚህ ሴቶች ደግሞ መስዋዕት ሆኜ ራሴን እንዴት እንደቀፈፈኝ የነካኝ ሰውነቴን የነካኝ የዳበሰኝ ራሱ በጣም እያንቀጠቀጠኝ ነው። ሂጄ ቤቴ ሻወር እስከምወስድ ድረስ ቸኩያለሁ። ምክንያቱም በቃፋፊ ነገር ነው የተነካሁት። እኔ ይሄንን ራሱ ለማብራራት በጣም ከብዶኛል። ውድ ቤተሰቦቼ ከጎኔ ሆኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ደግፉኝ። አመሰግናለሁ።